ልዩ ልዩ መረጃዎችንና ዜናዎችን የሚያገኙበት ይህ ጠይም ሚዲያ ነው። ሰላም ሰላም ቤተሰቦቼ እንደምን አላችሁልኝ? እንደምን ከረማችሁ? ዛሬ ደግሞ በሁለት መረጃዎች መጥቼላችኋለሁ። የመጀመሪያው መረጃ የሚሆነው በቻይና ሁቤ ግዛት የምትኖር የ90 ዓመት አዛውንት ለ20 ዓመታት ያክል በእርሻ ቦታዋ ላይ ያገኘችውን የብረት ቁራጭ እንደ መዶሻነት ስትጠቀም ቆይታለች። አዛውንቷ መሳሪያውን ጠንካራ በመሆኑ ለውዝ ለመስበር፣ ቅመማ ቅመም ለመውቀጥና ምስማር ለመምታት በየቀኑ ትገለገልበት ነበር። ይህ መሳሪያ ግን ተራ መዶሻ ሳይሆን ታይፕ 67 የተባለ የቆየ የቻይና የጦር ሰራዊት የእጅ ቦምብ መሆኑ የታወቀው በአጋጣሚ የአዛውንቷን ቤት ለማፍረስ የመጡ ሰራተኞች ተመልክተው ለፖሊስ ጥቆማ ሲሰጡ ነው። ይሄኔ ነው እንግዲህ ወዳጆቼ አዛውንቷ ለ20 ዓመታት ያክል ሞትን ታቅፎ ሲኖሩ እንደነበር የታወቁ። እንዴት አትሉኝ? የፈንጂ ባለሙያዎቹ ቦምቡን ሲመረምሩት የደህንነት ክዳኑ ተነስቶና የብረት ራሱ ለዓመታት በመዶሻነት ሲያገለግል በደረሰበት ድብደባ ተገረጣጥቦ አግኝተውታል። ሆኖም የውስጠኛው የፈንጂ መቀስቀሻ ወይም ፊውዝ ሳይነካ ለ2 አስርተ ዓመታት በጽናት መቆየቱ እጅግ አስገራሚ ሆኖ ተገኝቷል። በስተመጨረሻም ፖሊስ ቦምቡን በሰላም በማፈንዳት አስወግዶታል። በዚህ ምንም አይነት የሰው ሕይወት ሳይጠፋ አደጋው ተቀልሷል። አዛውንቷ ለ20 ዓመታት ያክል በየቀኑ ሞት በእጃቸው ላይ ይዘው ሲዞሩ እንደነበር ሳያውቁት በተአምር ተርፈዋል። ቀናችን ካልሆነ እንግዲህ እንደዚህ ነው። ወደ ሁለተኛው መረጃችን ስንሄድ ደግሞ በደቡብ አፍሪካ የጸረ ስደተኞች እንቅስቃሴ መሪ የነበረው ግለሰብ ተገደለ የሚል ነው። በደቡብ አፍሪካ እየተካሄደ ባለው ጸረ አፍሪካውያን ስደተኞች እንቅስቃሴ ከሚመሩት መካከል አንዱ የሆነው አንዲሌ ሶምጋዳ ባልታወቀ ሁኔታ መገደሉን ተሰምቷል። በሀገሪቱ የጸረ ስደተኞች እንቅስቃሴን የበለጠ ሊያባብስ እንደሚችል ተፈጥሯል። ህገወጥ የተባሉ አፍሪካውያን ስደተኞችን ከደቡብ አፍሪካ እንዲባረሩ ባለፉት ወራት ከፍተኛ እንቅስቃሴ ሲያደርግ የነበረው ሶምጋዳ ማርች ኤንድ ማርች የተባለውን እንቅስቃሴ ከሚመሩት መካከል አንዱ ነበር። ጋውንቴን በሚባለው አካባቢ የሚካሄዱ የጸረ ስደተኞች እንቅስቃሴ መሪ ወይም አስተባባሪ እንደሆነ የሚነገረው ግለሰቡ ባለፈው ሳምንት ከሚኖርበት ቤት ወይም አካባቢ ነበረ በጥይት የተመታው። ቢቢሲ ይህ ግለሰብ ከጥቃቱ በኋላ ሆስፒታል ለበርካታ ቀናት ከቆየ በኋላ ህይወቱ ማለፉን ተሰምቷል ብሏል። የዛሬ መረጃዎች እነዚህን ይመስሉ ነበረ። ሰላም ቆዩልኝ።